ጽላቱ በተለያዩ የሀገራችን ክፍሎች ሲዘዋወር የኖረ በመጨረሻ መሃል አዲስ አበባ ላይ ስለተተከለው የንግስ በዓሉ መድፍ እየተተኮሰ ይከበርለት ስለነበረው መስቀል አደባባይ ላይ ውብ በሆነ ሁኔታ ተንጣሎ ስለሚገኘው ስለ ደብረ ሰላም ቅዱስ እስጢፋኖስ ቤተክርስቲያን ምን ያህል ታውቃላችሁ? ደብረ ሰላም ቅዱስ እስጢፋኖስ በአዲስ አበባ ሀገረ ስብከት መስቀል አደባባይ አጠገብ የሚገኝ ደብር ሲሆን በሰማዕቱ ቅዱስ እስጢፋኖስ ስም የተቀረጸው ጽላት በመጀመሪያ አለቃ ተክለ ሥላሴ በሚባሉት መምህር ዘንድ አንኮበር፣ ከዚያም እሳቸው በሹመት ሲዘዋወሩ ጅሩ በሚባለው ወረዳ ልዩ ስሙ እንዋሪ ማርያም፣ ከዚያም በኋላ ወልቂጤ ሚካኤል በሚባለው መቅደስ በደባልነት ሲኖር የሰገሌ ዘመቻ ተነሳ። እኛ አባትም ይህን ጽላት በኋላ ጊዜ መንግስት ይፈልገዋልና በአክብሮት ጠብቁት እያሉ ለወገኖቻቸው ትንቢት ይናገሩ እንደነበር ታሪኮች ይገልጣሉ። በኋላ ላይ የሰገሌው ጦርነት ጥቅምት 17 ቀን በመጠናቀቁ ዕለቱን በማስታወስ የሰማዕቱን ቤተክርስቲያን ለመትከል የቅዱስ እስጢፋኖስን ጽላት ፈልጉ ተብሎ በመነገሩ ከወልቂጤ ሚካኤል ወዲያውኑ መጥቶ ስዕል ቤት ኪዳነ ምሕረት ገብቶ ለጥቂት ቀናት በደባልነት ሲቀደስበት ቆይቷል። አንዳንድ የታሪክ ማስረጃዎች እንደሚገልጡት ደግሞ ራስ ተፈሪ አልጋ ወራሽ የሆኑት መስከረም 17 ሲሆን የሰገሌን ጦርነት ያሸነፉት ደግሞ ጥቅምት 17 ቀን 1909 ዓ.ም በመሆኑ ቅዱስ እስጢፋኖስን ይወዱ ነበርና ታቦቱን ከወልቃይት አምጥተው አሳላፊ አቤ የተባሉት በሰገሌው ጦርነት ስለሞቱ አሁን ቤተክርስቲያኑ የታነጸበት ቦታ ላይ በነበረው የመኖሪያ ፎቃቸው ውስጥ በባለቤታቸው በወይዘሮ በላይነሽ በጎ ፈቃደኝነት ቤቱን ሰጥተው ዋናው ቤተክርስቲያን እስኪሰራ ድረስ ታቦቱ በዛው ፎቅ ቤት ውስጥ ገብቶ ሲቀደስበት እንደቆየ ይገልጣሉ። ከዛም በኋላ በአፄ ኃይለ ሥላሴ የኢትዮጵያ መንግስት አልጋ ወራሽ መልካም ፍቃድ በአሁኑ ቤተክርስቲያን በስተሰሜን ከደውል ቤቱ ጀርባ ለመጀመሪያ ጊዜ በ1909 ዓ.ም የሳር ክዳን የለበሰ ቤተክርስቲያን ተሰርቶ በዛ ገባ። ለደብሩም ደብረ ሰላም የሚል ማዕረግ ስም ተሰጠው። በጊዜው ጻፌ ትእዛዝ ወልደ መስቀል መላከ ሰላም ወልደ መስቀል ዘውእቱ ጻፌ ትእዛዝ የሚል ስያሜ ተሰጥቷቸው በእልቅና ተሾሙ። በየዓመቱም 7 ጊዜ መድፍ እየተተኮሰ የንግስ በዓሉ ይከበር እንደነበር ታሪክ ያስረዳል። ይህ የሳር ክዳን ቤተክርስቲያን በ1933 ዓ.ም ጥር 13 ቀን በተነሳ እሳት ህንጻ ቤተክርስቲያኑ በከፊል ሲቃጠል መምህር ጽጌ በተባሉ ቄስ አማካይነት ጽላቱ ተርፎ በቃጠሎ ምክንያትም ቅዳሴው እንዳይታጎል ታስቦ ለ8 ወራት ያህል አሁን ቤተክርስቲያኑ ካለበት በስተሰሜን በኩል በሚገኘው በራስ ብሩ ወልደ ገብርኤል መቃብር ባለበት ቤት ውስጥ ሲቀደስበት ቆይቷል። ከዛም የተቃጠለውን ቤተክርስቲያን በ1936 ዓመተ ምህረት አፄ ኃይለ ሥላሴ ጣሪያውን ቆርቆሮ በማልበስና በዘመናዊ መልክ በማሳደስ ታቦቱ ወደ ቦታው ተመልሶ እስከ 1951 ዓመተ ምህረት ድረስ አገልግሎት ሲሰጥበት ኖሯል። አሁን ያለው ቤተክርስቲያን የአካባቢው ነዋሪ ቁጥር ከጊዜ ወደ ጊዜ በመጨመሩና በአቅራቢያው በተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ጽሕፈት ቤት እየተሰራ በመሆኑ ምክንያት ቤተክርስቲያኑ በዘመናዊ መልክ እንዲታነጽ ታስቦ በቀዳማዊ አፄ ኃይለ ሥላሴ በጎ አድራጊነት በጊዜው 90,000 ብር በጀት ተመድቦለት በ1951 ስራው ተጀምሮ በ1953 ዓመተ ምህረት ጥቅምት 17 ስራው ተጠናቀቀ። በጊዜው ሚኒስትሩ ብላቴንጌታ ማተመ ሥላሴ ወልደ መስቀል በአንድ በኩል የአካባቢው ነዋሪና የቤተክርስቲያኑ ምዕመን በመሆናቸውና በሚኒስትራዊ ኃላፊነታቸው ስራውን በቅርብ እየተከታተሉና እየተቆጣጠሩ አሰርተውታል። የዚህ ቤተክርስቲያን አማካሪ መሐንዲስ በመሆን ስራውን በኮንትራት ሲሰሩ የነበሩት ኢንጂነር ጸጋዬ በላይነህ ሲሆኑ የቤተክርስቲያኑ ዲዛይነርም ቬርጄኔላ የተባሉ ፈረንሳዊ መሐንዲስ ነበሩ። ቤተክርስቲያኑ ሲመረቅም በሀገራችን ገና ፓትርያርክ ያልተሾመበት ጊዜ ስለነበረ የግብጽ ኮፕት ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ቄርሎስ ስድስተኛ በተገኙበት ተባርኮ ታቦቱ ወደ አዲሱ ሕንጻ እንዲገባ ተደርጓል። በክብረ በዓሉም ላይ ከንጉሠ ነገሥቱ ጋር ብፁዓን ሊቃነ ጳጳሳት በዛኑ ዓመት የመጀመሪያው ፓትርያርክ ሆነው የተሾሙት ብፁዕ ወቅዱስ አቡነ ባስልዮስ ተገኝተው ነበር። ለበዓሉ ክብርም 7 ጊዜ መድፍ ተተኩሷል።
እስኪ ስለ ደብረ ሰላም ቅዱስ እስጢፋኖስ ቤተክርስቲያን የምታውቁትን ኮመንት አድርጉልኝ። በነገራችን ላይ ባዮ ላይ ያለውን የቴሌግራም እና የዩቲዩብ ቻናሌን ብትቀላቀሉ እንደዚህ ያሉ ዘርዘር ያሉ ታሪኮችን እስከነ ምንጮቻቸው ማግኘት ትችላላችሁ። ይህ ታሪክም ለሌሎች ሰዎች እንዲደርስ ላይክ፣ ሼር፣ ኮፒ ሊንክ እንዲሁም ይህንን የቲክቶክ አካውንት ፎሎ ማድረግ እንዳይረሳ።